በእናትህ ኧረ በእናትህ እዩ ኧረ ዩል በእናትህ ቆይ አንዴ እሺ አንዴ ላስረዳ ቶሎ አንዴ ምን አለበት ተረጋጋ እዩ ቆይ አንዴ ስማኝ ይኸውልህ የትም አንሄድም አንዴ አጥፋው እሺ ስማኝ ዝም በይ ተረጋጋና እናውራ ቆይ አንዴ የት ነው ያለው አቤል እስኪ አንዴ ተረጋጋ ይኸውልህ አሁን ራሱ ልክ አይደለም ያለበትን እነግርሃለሁ ቆይ እሺ አንዴ አጥፋውና ተረጋጋ አቤል ያለበትን ቦታ ሳይኝ ዝም በይ እዩ ቆይ አንዴ ስማኝ እሺ አቁማ በቃ ሰላም ውድን የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን በያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ዛሬ ከትንሽ ቆይታ በኋላ መጥቼላችኋለሁ ያው ታውቃላችሁ ፋሚሊዎች ጾም ነው ጾሙ ብዙም ትንሽ አይመችም እናንተም ስራ ትንሽ ወጣ ያደርጋችኋል በዛ በአንዳንድ ጉዳዮች ትንሽ ተራርቀን ነበረ ቤተሰቦች በዚህ አጋጣሚ እንኳን አደረሳችሁ ለሙስሊሞች ወንድሞቼ ጥሩ ጾም እንደነበረ መልካም ስራ የሰራችሁበት ጾም እንደነበረ ተስፋ አደርጋለሁ ያው እኛም እያገባደድን ነው ፋሚሊዎች እንኳን አደረሳችሁ እና ዛሬ የመጣሁበት ምክንያት ቤተሰቦቼ እንደምታዩኝ ፍልቅልቅልቅ ብዬ መጥቼላችኋለሁ ያው እኔ ሁሌ ፍልቅልቅ ማለት ነው ስራዬ ግን ዛሬ ደግሞ ለየት ያለ ነው ምንድነው ልትሉ ትችላላችሁ አንድ በጣም የምጠብቀው ሰው ማለት ድንገት ነው ግን እኔም አላወኩም ነበር ቦና አጋጣሚ ድንገት የሆነ ሰው ከአዲስ አበባ መጥቷል እኔ ሊያገኘኝ ነው የመጣውና ያው ሰው ደግሞ አክብሮ ከዛ እዚህ ድረስ መጥቶ መቼም እኔ እምቢ አልልም ታውቃላችሁ ቤተሰቦች ላይ ሰው ያለኝ ክብር በደንብ ታውቃላችሁና ከአዲስ አበባ እዚህ ድረስ መጥቶ እምቢ ልለው ስለማልችል እና እኔም ስለምፈልግ ቤተሰቦች ያንን ሰው ላገኘው ነው ያው በርግጥ አውቃችሁታል መሰለኝ ከአዲስ አበባ እዚህ ድረስ እኔም ብሎ የሚመጣ ሌላ ሰው የለም አቤል ከአዲስ አበባ ቡታጅራ ድረስ መጥቷል እኔን ሊያገኘኝ እና እንገናኝ ምናምን ብሎ ደውሎልኝ ነበረ ያው ለእናንተ መናገር ስላለብኝ ለእዩ መናገር ስላለብኝ ነው ዛሬ ካሜራ ይዤ የመጣሁት ምክንያቱም እናንተ ማወቅ አለባችሁ ማየት አለባችሁ ስንገናኝ እዩም ባለበት ነው ምን ያለበት ብዬ ስላሰብኩኝ ነው ቤተሰቦች እና በጣም ነው ደስ ያለኝ ፋሚሊዎች ያው ታውቃላችሁ እንዴት ተጠብቀው የነበረ ቀን እንደነበረ ይሄ ሁላችሁም በደንብ ይገባችኋል እና በደንብ ደስተኛ ሆኜ ማለት ድንገት ነው ከትምህርት ቤት እንዳይገባው ምናምን ነገር ከቤተ ክርስቲያን ከጾም እንደተመለስኩ ነው ቪዲዮ ይዤ የመጣሁት ምክንያቱም በጣም ደስተኛ ሆኜ እንገናኝ ብሎኝ በጣም ተደስቼ ነው የመጣሁት ምክንያቱም ከዛ እዚህ ድረስ ለኔ ብሎ መጥቶ ብዙ ስራ ትቼ ነው የመጣሁት ብዙ ነገር መስዋዕት አድርጌ ነው የመጣሁት ብሎኛልና እኔ ሊያገኘኝ እስከመጣ ድረስ ዋና አላማው እኔ ሆኜ ሳለው አይ ምናምን ማለት ስላልፈለኩኝ ነው እኔም እንዳግኝቶ ማውራት ስለፈለኩኝ ነው እና ቤተሰቦች በጣም ደስ ብሎኛል ምን እንደማረግ ራሱ ግራ ገብቶኛል ፋሚሊዎች ያው እናንተም ትደሰታላችሁ ብዬ ተስፋ አደርጋለሁ በጣም ደስ የሚል ነገር ነው ሁላችሁም ስትሉኝ የነበረው ነገር ነው ቤተሰቦች እና ብቻ በጣም ነው ደስ ያለኝ ማለት እንደዚህ አልጠበቅኩም ነበር ድንገት መጥቶ እንደዚህ ሰርፕራይዝ ያደርገኛል ብዬ አልጠበቅኩም ነበር ድንገት መጥቶ አልነገረኝም ማለት እመጣለሁ ቡታጅራ አገኝሻለሁ ምናምን አላለኝም ነበር ድንገት መጥቶ ሶሊ እንደዚህ ቡታጅራ ነው ያለሁትና ላገኝሽ ፈልጋለሁ ሲል ድንግጥ ነው ያልኩት ማለት ሪሊ ሰርፕራይዝ ነው የሆነልኝ ለኔ እና አሁን ካለውበት ሁኔታ አንፃር ምናምን ደግሞ በደንብ ደስተኛ ያደርገኛል ብዬ ስላሰብኩኝ ነው ላገኘው የፈለኩትኝ እና እዩ ቤት ነው ያለው ከቤተ ክርስቲያን እንደርኳችሁ መተን ምሳ በላተን ምናምን ይሆን ለእናንተ ቪዲዮ ቀስ ብዬ ይዤላችሁ መጥቻለሁ እዩ ግን ቤት ተኝቷል እና ጠርተናው እናስፈቅደዋለን ማለት ነው የታላቅ ፍቃድ ግዴታ ነው እዩን ያው ታውቁታላችሁ ደስተኛ ይሆናል ብዬ አስባለሁ ቤተሰቦች እናንተ ደስ ይላችኋል ብዬ አስባለሁ አላቅም እኔ ግን በጣም ነው ደስ ያለኝ ማለት እንጃ ምን ብዬ እንደማስረዳችሁ አላቅም ብዙ መስዋዕትነት የተከፈለበት ነገር ነው እናንተም ታውቃላችሁ እና እዩን አስፈቅደዋለሁ ላግኘው አቤልን ብዬ ይፈቅድልኛል በእርግጠኝነት ይፈቅድልኛል ብዬ ተስፋ አድርጋለሁ ከእግዚአብሔር ጋር እና እዩን አስፈቅድ እንደውም አንድ ላይ ሄደን እናገኘዋለን ምክንያቱም እዚህ ድረስ መጥቶ በዛውም እዩን ላገናኘው በዛውም እኔም ላግኘው
የሚል ሐሳብ ነው አይምሮ ውስጥ ያለው እና አንድ ላይ እሱ እንደው ምንድን ነበር ያለው ትምህርት ቤት በዛው በትምህርት ቤት በኩል እንገናኝ ትምህርት ቤት ልምጣ ነበር ያለኝ። አይ አይሆንም እዩ ማስፈቀድ አለብኝ ያው ታላቅ ወንድሜን አስፈቅጄ አንድ ላይ እንገናኛለን ነበር ያልኩት። እሺ ብሎ ተስማምቷል። እና ቤተሰቦች ለእዩ እንደዚህ ይሄን ሁሉ ነገር ነግሬው እንደዚህ ብዬ ነው ፕራንክ ማደርገው ቤተሰቦች ማለት ታውቃላችሁ። ያው እዩም በፕራንክ ቪዲዮ ጆ ከበጣም ቆይቷል። እኔ ደግሞ ፕራንክ በጣም ነው የምወደው። እንደዚህ ብዬ በደንብ ካሰቃየሁት በኋላ ቤተሰቦች እናንተንም እንዳስደነገጥኳችሁ አውቃለሁ። ግን ያው ትንሽ እናንተንም ፈታ ለማድረግ እዩንም ፈታ ለማድረግ ነው ዛሬ እንደዚህ ብዬ ይሄን ሁሉ ነገር ነግሬው ፕራንክ አደርጋለሁ ማለት ነው። ቤት ነው ያለው ቀስቅሼው እመጣለሁ ቤተሰቦች ጠርቼው ነው የመጣሁት። መጣው አንዴ እሺ ምናምን ብሎ ልታጠብሉኝ ነው ጠርቼው ነው የመጣሁትና ያው ታውቃላችሁ ከእንቅልፉ ሲነሳ በጣም ነጭናጫ ነው ንጭ ነው የሚልብኝ እና መጣው ካሜራ ምናምን እንዲያስኩ ሲነግረው በቃ እሺ መጣው ታጥቤ ፊቴን ታጥቤ ልብሴን ቀይሬ ምናምን እመጣለሁ ብሎኛል። ረጅም ሰዓት ጠብቄዋለሁ እስካሁን ድረስ። ያው ቤተሰቦች አሁን ከመቼው ነው ልብስ ቀይረ መነጽር አድርጎ አልታጠብኩም እንዴ? ምንድነው መነጽሩ ፊቱ አይኑ እንዳይታይበት ነው ቤተሰቦች። አይኑ ቀይ ሆኗል። ሰው አይተኛበት። ቤተሰቦችም እኔም አንድ ላይ ናፍቀናል። እስኪ በቪዲዮ አብረን ከመጣን ቆይተናል። በተኛት አልቻልኩም። እንግዲህ ታናሽ እህት ያለበት ቤት ውስጥ እንቅልፍ አይተኛም። ምክንያቱም አንደኛ ድምጻቸው በጣም ይረብሻል። ቀስ ብለው ማውራት አይችልም። እኔ ነኝ ቪዲዮ ይዤ መጣሁትና እኔ ነኝ የማውራት መብት ያለኝ። አሁን እንጣጣ እኔ ነኝ የማውራት። ምንድነው ለምሪ ጠረሽ? ግን ሰላም በስርዓት ሰላም አላልኳቸው። ጾም እንዴት ነበረ? እንኳን አደረሳችሁ በላቸው ለቤተሰቦች። እንኳን አደረሳችሁ። እንኳን ለቀመሰኝ አለቀ። እና ቤተሰቦች እንዳልኳችሁ ነው ብዙ ነገር ተነጋግረን ነው ግን ይጠራልና የሆነ ነገር ልጠይቅህ ነበረ። የኔ ወንድም ያው ትፈቅድልኛለህ አውቃለሁ። የኔ ምርጥ ወንድም ምንድነው ብዬ ያው ትፈቅድልኛለህ ግን እኔ አላስቸግርህም። አማቅልሻለሁ ምን ችግር አለ? ከባድ ካልሆነ በዚህ ምድር ላይ የምችለው ነገርን በአጠቃላይ እንደማደርግልሽ ቃል ገብቼልሻለሁ። አዎ የምችለው ነገር ከሆነ ምን ችግር አለ? ያው ማንኛውም ሰው ኦዲየንስም አለ። ማንኛውም ወንድም ለታናሽቱ እዚህ ምድር ላይ ያለ ነገር በሙሉ የሚችለው ነገር ያደርጋል። የሚጠቅማት ግን ከሆነ አረ ይጠቅመኛል፣ በደንብ ነው የሚጠቅመኝ። እና እዩ ታውቃለህ ላይብረሪ ምናምን ሴት ትፈቅድልኛለህ ታደርሰኛለህ ምናምን አይደል? አረ ምንም አልሆንኩም። እንትን ነው አሁን ቁም ነገር ነው። በቃ በስርዓት ነው ማውራት ያለብን። ቀልዱ ቀድ ነው። አቤል ሊያገኘኝ ከአዲስ አበባ እዚህ ድረስ መጥቷልና ያው ላንተ ሳልነግርህ ካልሄድም ብዬ ነው መሄድ እንዳለብኝ አንተም ታውቃለህና ላስፈቅድክ ብዬ ነው እስካሁን ድረስ የጠበቅኩክ መጥቷልና እየጠበቀኝ ነው። ማ አቤል ጋር ታልታችሁ አይደል? አይ ስለ እናወራለን እኮ በውስጥ ያሉትን ነገሮች አሁንም ለመፍታት ያንን ነገር ለማውራት ነው የመጣው ከአዲስ አበባ እዚህ ድረስና በዛው ምን ሊያገኘኝ ፈልጎ ነውና ያው እኔን ቀጥታ ማግኘት ስለማይችል ቴክስት አድርጎልኝ ነበረ። አውርተን በስልክ ማውርተን ነበርና ትምህርት ቤት ልምጣ ወይ ሲለኝ አይሆንም ብዬው እዩን አናግሬው እመጣለሁ ብዬው ነውና እየጠበቀኝ ነው። አንቺ ወሰነሽ ኦኬ። ከዚህ በፊትም ታወራላችሁ ማለት ነው? ታወራላችሁ ማለት ነው? እናወራለን ከዚህ በፊት ምናምን አልሽኝ። አንቺ ወሰነሽ ከዚህ በፊት እያወራሽ የነበረውን ነገር አሁን ላይ አቤልን ለማግኘት ለምሮ ነው የምታስፈቅድሽ? መጀመሪያ በራስ ውሳኔ ያወራችሁ ነበር? ያው ታላቂ ነው ብዬ ያው ሳላስፈቅድ ካልወጣም ብዬ እኔን አስፈቅደሽኝ ነው ከዚህ በፊት አሁን ማውራት ጀምረናል። እሺኛ እኔን አስፈቅደሽኝ ነው እያወራሽ ያለሽው እኔን አስፈቅደሽኝ ነው በራስ ውሳኔ ነው አይደል? ጉዳቱ ስላልታየኝ ነው ማለት እኔ እያወራውም የነበረውና በቃ ፍቀድልኝና ደርሼ ቶሎ 5 ደቂቃ አልቆይም አግኝቼው ብቻ መጣ እኮ። እኔን ለምንድን ነው የምታስፈቅጂኝ? ራስሽ ወስነሽ ያደረግሽውን ነገር
እኔን ለምን የምታስፈቅጂኝ ነው? ማስፈቀድ ስላለብኝ ነው። ብዙ ነገሮችን ከዚህ በፊት አንተን ሳላስፈቅድ እንደማላደርግ ታውቃለህ። አሁንም አስፈቅጄክ ማድረግ ያለብኝን ነገር እንዳደርግ ነው። የት ነው ያለው አቤል? እየጠበቀኝ ነው። እሺ የት ነው ያለው? እኔ ማግኘት ፈልጋለሁ። አብረን እንሂዳ። አቤል እዚህ መጣ ቡታጅራ? ቡታጅራ ነው ያለው። ግን እዩ ማለት ማንም አላወቀም እዚህ እንደመጣ ማንም እንዲያውቅ አልፈለገም እኮ። እኔ ላገኘው ፈልጋለሁ። አይደለም አንተንም እንዲያውቅ አልፈልግም እኔ። ምክንያቱም ለዩም ሳትነግሪ ምናምን ነበር እሱ ነው ያለኝ። እኔ ግን ያው ነግሬሽ ነው። ለምንድን ነው አቤል የፈለገው እንዴ? ያው እዩ ታውቃለህ፣ አንተ በጣም ሃርድ ነህ ለሱ። ያ ነገር ደግሞ ያሳስበዋል። እና ምንም አሁን እኔ እኮ ደርሼ ብመጣ ምንም የሚፈጠር ነገር የለም። መቼም ምን የሆነ ነገር አድርጎኝ አልመጣ፣ ገሎኝ አልመጣ። አቤል ለሌላ ሰው መጥፎ ቢሆንም ለኔ ጥሩ እንደሆነ አንተም ታውቃለህ። አላውቅም እና ላንቺ ጥሩ እንደሆነ አይ እኮ ግልጽ የሚታይ ነገር ነው። ላንቺ ጥሩ እንደሆነ አላውቅም። እና ደግሞ በመጀመሪያ ደረጃ እኔ አንድ ነገር የምነግርሽ ነገር ህፃን ልጅ አይደለሽም፣ ትልቅ ልጅ ነሽ አንቺ። እና በራስሽ ህይወትሽ ላይ መወሰን ያለብሽ ነገር መወሰን ትችያለሽ። ግን መጥፎ ውሳኔ ውስጥ ስትገቢ ዝም ብዬ አላይ። ምክንያቱም አንቺ ተጎድተሽ በኋላ መዘዙም ለቤተሰብ ነው። የሆነ ነገርም ብትሆኚ እኔም ያን ነገር ተጎድቼ ያንቺ እንደዛ መሆን አስከፍቶኝ ማየት ማለት እንደዛ አይነት ሁኔታ ውስጥ መግባት አልፈልግም። እና ይሄንን ውሳኔ ስትወስኚ ከዚህ በፊት ከአቤል ጋር ማውራት እንዳቆማችሁና አቤል እንደማያወራሽ እንደነበረ ነው የማውቀው። ምክንያቱም አቤል እንደዚህ አይነት ነገር ውስጥ ከገባ በኋላ እንደዚህ አይነት የሰው ትዳር መበጥበጥ ከጀመረ በኋላ ከአቤል ጋር እንደጣላችሁ ነው የማውቀውና አሁን ላይ ተነስተሽ ከአቤል ጋር ማውራት እኮ እናወራ ነበር ማለት። አንደኛ ስለዋሸሽኝ እንደ አንድ ታናሽ እህት በጣም አዝኜብሻለሁ፣ እንደ ወንድም ስለዋሸሽኝ። አይ እንደምታዝንብኝ አይደለም እንደምታወሩ አላውቅም። ያን ነገር አልነገርሽኝም። እኔ ከአቤል ጋር እዚች ጋር በሩታ ምክንያት ሌላ ነገር ውስጥ ገብተናል። ለስንት መገዳደል የምንፈላለግ ልጆች ሆነናል። አሁን ላይ እንደገና ድጋሚ መተሽ አቤልን ላገኘው ነው እናወራለን እኮ አሁን ድንገት ስትይ በጣም ገርሞኛል። በጣም አዝኜብሻለሁ። ግን አንቺ አይደለም አሁን ላይ አንቺ አይደለም እሱ ነው ሌላ ነገር እየፈለገ ያለው። ስለዚህ አሁን ማግኘት ፈልጋለሁ። ስሚኛ እንዴ ማግኘት ፈልጋለሁ። መሄድ ፈልጋለሁ። አይ አይደለም አንተና እዩ አንተና አቤል በቃ በትዕግስት እያወራሁሽ ነው አይደል? ስለ አቤል እዚህ ጋር እንድታወሪልኝ አልፈልግም እኮ መገናኘት የለባችሁ። ስለዚህ አቤል ጋር እንሄዳለን። መኪና ይዣለሁ። ይኸው የጓደኛዬ መኪና አለ። እንሄዳለን ያለበት ቦታ ለምን እንደፈለገሽ መስማትም ማወቅም ፈልጋለሁ። አይ አይደለም እዩ አንተና እሱ የምትገናኙበት ሁኔታ ውስጥ አይደለም አሁን ያለችሁታ። እኔ በቃ አግኝቼው እመጣለሁ። ምንም እኮ የሚፈጠር ነገር የለም። ሶሊ በትዕግስት ነው እያወራሁሽ። በጣም አስከፍተሽኛል። በጣም አሳዘንሽኝ። ይሄ ነገር ላንቺ እንዴት እንዳልታየሽ አላውቅም። እኔ ለማታሽ እንደልልሽ አይደለም በዚህ ሰዓት ላንቺ ግን አቤል ስለማይጠቅምሽና አቤል ማግኘት ስለሌለብሽ ነው። ኦኬ ማስፈቀድ አልነበረብኝም ነው። ዝም ብዬ ደርሼ ነበር መምጣት የነበረብኝ ነው። አንተ ሳታስፈቅጂኝ እያወራሽ እንደነበርኩ ተናገር። ያን ማለት እሱ ኖርማል ነገር ነው እኮ እዩ ማውራት እኮ ኖርማል ነገር ነው። ነገር ኃላፊነቱን ትወስጂው ራስሽ ነሽ። አሁን ግን አቤልን አንድና አንድ ማውራት ፈልጋለሁ፣ መሄድ ፈልጋለሁ እና እዩ በነገራችሁ ላይ እየደወለልኝ ነው አቤል እና አንቺ አናግሬው ልምጣ። አናግሬው እዚሁ ነው። አይ አይደለም እዩ ማለት አናግሬው ያለው ነገር ነው አይደለም። አናግሬው እኮ እመጣለሁ። እኔ እኮ ሌላ ምንም ነገር እኮ አልፈልግም። እዩ ታውቃለህ አንተም ወይስ ማስፈቀድ ከሚዘጋ ላናግረው። ሄሎ ወይ አረ እመጣለሁ፣ ችግር የለም። አዎ አረ ችግር የለም፣ ራሴ ተሳፍሬ እመጣለሁ፣ አታስብ። እሺ እሺ በቃ እዛው ጠብቀኝ፣ እኔ እመጣለሁ። እሺ እና እየጠበቀኝ ነው። እኔ ብሄድስ ምን አደረኩኝ? እዩ ምን እኔ ያጠፋው ጥፋት አለ? ያጠፋው ጥፋት ካለ ይሄን አጥፍተሻል ብለን ንገረኝ። ይሄ ልጅ የሆነ የሚፈልገው ነገር አለ እንዴ ከኔ ጋር ማለት ምንም የሚፈልገው ነገር እኔ እኮ አንተ ራሱ አታውቅም። በስነ ስርዓት ንገረኝ። የት እንዳለ ልነግርህ አልችልም። እዩና እኔ ልሂድ በቃ። የት ነው ያለው አቤል? ንገረኝ ሶሊ። የት እንዳለ ለአንተ ለምን እንደምነግርህ እዩ እንዳለ
እዩ ይል እንዴ ይበል የት ነው የምገባው? ለምን ነው የምገባው? ኧረ እዩ በእናትህ፣ ኧረ በእናትህ እዩ ነግቢ የተፈታ ኧረ እዩ ይል በእናትህ። ቆይ አንዴ እሺ፣ አንዴ ላስረዳ። ቶሎ ይል አንዴ ምን አለበት ተረጋጋ። እዩ ቆይ አንዴ ስማኝ፣ ይኸውልህ የትም አንሄድም። አንዴ አጥፋው። እሺ እዩ አንዴ ቆይ ስማኝ። ዝም በይ እንዴ ተረጋጋና እናውራ። ቆይ አንዴ የት ነው ያለው አቤል? እስኪ አንዴ ተረጋጋ። ይኸውልህ አሁን ራሱ ልክ አይደለም ያለበትን እነግርሃለሁ። ቆይ አንዴ አጥፋውና ተረጋጋ። አቤል ያለበትን ቦታ ሳይኝ። ዝም በይ እዩ ቆይ አንዴ ስማኝ። እሺ አቁም። በቃ ፕራንክ ነው ይኸውልህ። እንዴ ፕራንክ ነው። እንደዚህ አይነት ፕራንክ አለ እንዴ? በቃ ፕራንክ ነው እንዴ? ከምን ማን ጋር ተነጋግረኝ ነው እንዴ? ሲጀመር እንዴት እንደዛ አደርጋለሁ? ምን ሆነሃል? እዩ ፕራንክ አይደለም እዩ ፕራንክ ነው። እውነት እኔ እንደዛ አደርጋለሁ? በቃ ፕራንክ ነው። አይዞህ እሺ ተረጋጋ። ና እንውረድ። በቃ እኔ እንደዚህ ትናደዳለህ ብዬ ጠብቄ አልነበረም። የት ሄድክ? ና ቆይ አንዴ ቁምና አዋራኝ። ቁም እሺ ቁም ተኙ። እዩ ቁም አንዴ። እንዴ ኧረ አንዴ አንተ ካሜራውን እንዳታጠፋ እዚህ ልጅ አቤል የሚባል እንትን በቀልም ሆነ በእንትን መስማት አልፈልግም። እሺ አውቃለሁ እኮ እዩ ይሻቃለሁ። በቃ ለኪኝ ወደዛ። ኧረ እዩ በእናትህ ቆይሽ አንዴ ለኪኛው ሂጂ በቃ ለተወኝ። እኔ እንደዚህ ነገር ሊቀልድ አይመስልኝም። ኧረ እዩ በእናትህ እሺ በማርያም እዩ በእናትህ ነይ ሂጂ እዛ ጋር ሂጂ በቃ ዳናለች። ቤተሰቦች ተናዶብኛል በጣም ማለት እንደዚህ ማድረግ አልነበረብኝም። እኔ ያው እሱን ትንሽ አስደነግጠዋለሁ ብዬ አስቤ ነው አሁን ገብቼ ትንሽ ልለምነው ፋሚሊዎች። በቀጣይ እንግዲህ የይቅርታ ቪዲዮ ይዤላችሁ እመጣለሁ። በደንብ ይቅርታ እንጠይቀዋለን። ትንሽ አሳዝኛለሁ፣ አስደብራለሁና ቤተሰቦች አመሰግናለሁ ስለተከታተላችሁ። እወዳችኋለሁ።